ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ እያልን ከብላክ ላይን ሚዲያ በሰዓቱ ወደ እናንተ የሚደመጡ አጫጭር ዝርዝርና አሁናዊ መረጃዎችን አዘጋጅተን ልናስደምጣቸው ተገኝተናል። በቅድሚያ አርዕስተ መረጃዎችን እንጠቁማቸው። ከተሞች ጸጥ ረጭ ብለዋል። በጎጃም በርካታ ቀጠናዎች እንዲሁም በጎንደር፣ ደብረ ታቦር የተለያዩ ወረዳዎች የፋኖ ኃይሎች ከባድ ውጊያ እያደረጉ ናቸው። ወሳኝ የተባሉ ከተሞችም በማለዳ ከአገዛዙ ነጻ ወጥተዋል። አሁን እየተደረገ ባለው ከባድ ውጊያ የአገዛዙ አንድ ሻምበል አዛዥን ጨምሮ በርካታ የሰራዊት አባላት ላይመለሱ ተሸኝተዋል። ዝርዝር የግንባር መረጃ ይዘናል። በወሎ የእጁ ገነት ወልዲያ በአገዛዙ ኃይሎች በተፈጸመ ጥቃት በንጹሐኖች ንብረት ላይ ከባድ ኪሳራ ደርሷል። የእናረጋ ከበደ ሙሴዎች በከተማዋ ህዝብን ያስቆጣ ድርጊት ፈጽመዋል። በዝርዝር የተዘጋጀውን መረጃ ተሰሙታላችሁ። በራያ ቆቦ ለጥቃት የተንቀሳቀሰ ወታደራዊ ድሮን በፋኖ ኃይሎች መመታቱ ተረጋግጧል። ተጨማሪውን መረጃ እናስደምጣችኋለን። አድማጭ ተመልካቾቻችን እነዚህንና ሌሎች ዝርዝር መረጃዎችን እያደመጣቸው በድጋሜ ቆይታቸው ብላክ ላይን ሚዲያ ላይ አድርጉ። ወደ ዝርዝር ዘገባዎች አለፍን። ፋኖ በሁሉም ቀጠናዎች ከባድ አውደ ውጊያዎችን ከፍቷል። አብይ አህመድ በይስሙላ ምርጫ በሚያደርግበት በዛሬው ዕለት በተለይም በአማራ ክልል ያሉ የምርጫ ጣቢያዎች ከይስሙላው የምርጫ ሂደታቸው ተቋርጠዋል። በክልሉ መዲና ባህር ዳር፣ ወንዳጣ፣ ወዥድ፣ ዘንዘልማ መስመርና በጎጃም በርካታ ቦታዎች ላይ ከባድ የጥይት ተኩሶች እየተሰሙ ሲሆን ይህን የአገዛዙን ምርጫ ለማስፈጸም የተቀመጡ የምርጫ አስፈጻሚና ታዛቢዎች ከወንበራቸው ተነስተዋል። በደብረ ታቦር፣ በጋይንትና ተመሳሳይ የክልሉ ወረዳዎች ይህ የይምሰል ምርጫ መስተጓጎሉ በይፋ ተነግሯል። በወታደራዊ ኃይል ህዝብን አስወጥቶ ምርጫን ያሰበው አገዛዙ አስገዳጅ ወታደራዊ ኃይሎቹን በአሁኑ ሰዓት በፋኖ አፈሙዝ እየተነጠቀ ይገኛል። በአማራ ክልል በሁሉም ቀጠናዎች በሚባል ደረጃ ከባድ ውጥረት ነግሷል። ማህበረሰቡ በቤቱ ተቀምጧል። የፋኖ ኃይሎች ወታደራዊ እቅዶቻቸውን እየፈጸሙም ናቸው። በተመሳሳይ በጎጃም ቴዎድሮስ እዝ ሞጣ፣ ግንደወይን፣ ፈለገ ብርሃን፣ መርጦ ለማርያም፣ ደብረ ወርቅ፣ ብቸና፣ ወይራ የትስመን፣ የእድሃ፣ ሰከላ፣ አዲስ ቅዳም፣ ሽንዲ፣ ዳንግላ፣ ጃዊ፣ ይስማላ፣ አዴት፣ ወርቅ ሜዳ፣ የቦቅላ፣ ትሊሊ፣ ደብረ ማርቆስ ዙሪያ፣ ነራታ፣ ረቡ ገበያ፣ የጁቤ ኮርክ በአገዛዙ ኃይልና በፋኖ ሰራዊት መካከል ውጊያ እየተደረገ ነው። ሰከላ ላይ 3 ምሽጎችን ማስለቀቅ መቻሉን የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ አርበኛ አስረስ ማረዳምጤ ይፋ አድርጓል። ኮርክ ላይ ብሬንን ጨምሮ በርካታ የአገዛዙ ኃይሎች ተማርከዋል። ከተሞች በሙሉ ጸጥ ረጭ ብለዋል። በተለይም የምስራቅ ጎጃም መናገሻዋ ደብረ ማርቆስ እንቅስቃሴ የለም። በደቡብ ጎንደር እብናት፣ ጓላ፣ አንበሳሜ፣ ሐሙሲት፣ ማክሰኝት፣ አርባያ፣ ወረታ፣ ማሰሮ፣ አርብ ገበያ፣ አንዳቤት፣ ሰማዳ፣ ጃንሱማ፣ ስማዳ ወገዳ፣ አብርሃ ጅራ፣ ደብረ ታቦር፣ እስቴ ግንደጠመም፣ ፎገራ ወረታ፣ ፎገራ አለምበር፣ ሻውራ፣ አዲስ ዘመን፣ ሚካኤል ደብር፣ ሽንፋ፣ ነጋዴ ባህር፣ ሳሊ፣ ክምር ድንጋይ፣ ቅራቅርና ሌሎች ከተሞች ላይ ከባድ ትንቅንቅ እየተደረገ ነው። ፋኖ በድል ታጅቦ ውጊያውንም አስቀጥሏል። ይህ በእንዲህ እንዳለ በባሶ ሊበን በተሰራ ኦፕሬሽን በርካታ የብልጽግና ኃይሎች ሙተዋል። 206ኛ ኮር 34ኛ ክፍለ ጦር በባሶ ሊበን ወረዳ ኮርክ ከተማ በፈጸመው ጠንካራ ኦፕሬሽን የጠላት ኃይል የአፈር ሲሳይ ሆኗል። ብሬን፣ ክላሽ፣ ወታደራዊ ቦርሳ፣ የዲሽቃ ጥይት፣ 4 አስቃጥላ ጥይት፣ የብሬን አፈሙዝ፣ የዲሽቃ አፈሙዝ ተማርኳል። በሉማሜና በወጀል ከተሞች እየተደረገ በሚገኘው ትንቅንቅ ኮማንደር ምስጋናው ሽፈራው የሁለተኛ ሻለቃ ሻምበል አዛዥ ጨምሮ በርካታ የሰራዊት አባላት ላይመለሱ ተሸኝተዋል። በራያ ቆቦ የፋኖ ኃይሎች የአገዛዙን የአጥፍቶ ጠፊ ድሮን በስናይፐር መጥተው መጣላቸው ተገለጸ። በራያ ቆቦ ዙሪያ ጎለሻ አካባቢ በፋኖ ላይ ጥቃት ለመሰንዘር አየር ላይ የበረረች የነበረች የአገዛዙ የአጥፍቶ ጠፊ ድሮን ሙሉ በሙሉ በፋኖ ስናይፐር ጋይታለች። የወሎ ቤተ አማራ ሚኒሊክ እዝ የጦር አሃዶች ድሮኗ አየር ላይ በረራ እያደረገች በነበረችበት ወቅትም በስናይፐር ኢላማ ውስጥ በማስገባት በወሰዱት ፈጣን እርምጃ ጥለዋታል። ይህ የተወሰደው እርምጃ የብልጽግናን የአየር ላይ ጥቃት ሙከራ ያከሸፈና የእዙን ዘመናዊ የውጊያ ብቃት ያሳየ መሆኑን የደረሰን መረጃ ያመለክታል። ጎንደር የበጋሻው ክፍለ ጦር ጎንደር ከተማን ለመቆጣጠር ከፍተኛ ማጥቃት እየሰነዘረ መሆኑንም አስታወቀ። በታሪካዊቷ የጎንደር ከተማና በዙሪያዋ ትላንት ምሽት ጀምሮ እጅግ ከባድ ውጊያ እየተካሄደ ማደሩን ተገልጿል። ጎንደር የበጋሻው ክፍለ ጦር ከተማዋን ሙሉ በሙሉ ለመቆጣጠርና የመንግስትን የፖለቲካ እንቅስቃሴዎች ለማስቀረት ያለመ መጠነ ሰፊ ማጥቃት
ሰዓት ነው ከፍቶ ያደረው። ውጊያው የተጀመረው ትናንት ምሽት ሲሆን የፋኖ ኃይሎች በተለያዩ አቅጣጫዎች ወደ ከተማዋ ዳርቻዎች ዘልቀው በመግባት ከአገዛዙ የጸጥታ ኃይሎች ጋር ከባድ ትንቅንቅ ውስጥ ገብተው ሰብአዊና ቁሳዊ ኪሳራን በሰራዊቱ ላይ አድርሰዋል። በተደረገው ውጊያ በርካታ የጠላት ኃይል ተመቷል። የፋኖ ኃይሎች በዚህ ወቅት ጥቃቱን ያጠናከሩበት ዋነኛ ምክንያት ዛሬ የተካሄደ ነው የተባለው የአገዛዙን የይስሙላ ምርጫ ለማስቀረት እንደሆነ ተገልጿል። ፋኖ ይህንን ምርጫ ህጋዊነት የሌለውና የአካባቢውን ህዝብ ፍላጎት የማይወክል ነው በሚል በጽኑ ተቃውሞ በብልጽግናው ተላላኪዎች ላይ እርምጃ መውሰድ መጀመሩ አይዘነጋም። በዚህ ሳቢያ በከተማዋ ውስጥ ከፍተኛ የስጋት ድባብ ሰፍኗል። ነዋሪዎች የከባድ መሳሪያዎችና የጥይት ድምፆችን በቅርብ ርቀት እየተሰሙ መሆናቸውን ሲገልጹም አድረዋል። ውጊያው አሁንም በቅርብ ርቀት ቀጥሏል። በደብረ ማርቆስና በሉማሜ ከተሞች የተፈጸሙ ጥቃቶች ውጥረትን ማስከተላቸው ተገለጠ። በደብረ ማርቆስ ከተማና በሉማሜ አካባቢ በተሰነዘሩ ድንገተኛ ማጥቃቶች የአገዛዙ ኃይሎች መገደላቸውንና ሰነዶች መውደማቸውን፣ ጥቃቶቹን ተከትሎም በደብረ ማርቆስ ከተማ ላይ ጥብቅ የእንቅስቃሴ ገደብ መጣሉን የአፋብኃይል ቴዎድሮስ እዝ 206ኛ ኮር አስታወቀ። የመጀመሪያው ጥቃት የተፈጸመው በደብረ ማርቆስ ከተማ ንጉሥ ተክለ ሃይማኖት ክፍለ ከተማ ቀበሌ 10 ወይም ቦተራ ተብሎ በሚጠራው አካባቢ ላይ ነው። ግንቦት 23 ቀን 2018 ዓ.ም ከሌሊቱ 8 ሰዓት ላይ የ206ኛ ኮር 14ኛ ክፍለ ጦር ጅበላ ሙተራ ሻለቃ በስፍራው በሚገኝ የብልጽግናው ተቋም ላይ የቦምብ ጥቃት ሰንዝሯል። በዚህ ጥቃት ቢሮውን ይጠብቁ የነበሩ 2 የሚሊሻ አባላት ሲሞቱም በውስጡ የነበሩ የተለያዩ የቢሮ መገልገያ ቁሳቁሶች፣ ሰነዶችና መዝገቦች ሙሉ በሙሉ መቃጠላቸው ተነግሯል። ይህን ጥቃት ተከትሎ በደብረ ማርቆስ ከተማ ውስጥ ከፍተኛ መደናገጥ መፈጠሩ የተገለጸ ሲሆን የአገዛዙ የጸጥታ ኃይሎች በከተማዋ ላይ ምንም አይነት እንቅስቃሴ እንዳይኖር እገዳ መጣላቸው ጠቅሷል። ከዚህ በተጨማሪም በከተማዋ የሚገኙ በርካታ የባጃጅ አሽከርካሪዎች፣ ወጣቶችና ነጋዴዎች በኃይል እየታፈሱ ወደ ማጎራ ጣቢያዎች እየተወሰዱ መሆናቸውን ለማረጋገጥ ተችሏል። በሌላ በኩል ከሰሞኑ አመሻሽ ላይ በሉባቤ ከተማ አቅራቢያ ተመሳሳይ ጥቃት መፈጸሙ ተጠቁሟል። የአዋበል ወረዳ አስተዳዳሪ የሆኑት አቶ ብዙነህ ይዘውት ይንቀሳቀሱ በነበረው የፓትሮል መኪና ላይ የ34ኛ ክፍለ ጦር አባላት የደፈጣ ጥቃት ፈጽመዋል። በዚህ ጥቃት የአስተዳዳሪው አጃቢ የነበሩ 3 የአድማ ብተና አባላት ወዲያውኑ ሲሞቱ፣ ሌላ አንድ አጃቢ ደግሞ ከባድ ቁስለኛ መሆኑ ተገልጿል። በሸዋ ደብረ ብርሃን ዙሪያና በአጣዬ በኩል ከባድ ውጊያ መደረጉ ተጠቆመ። በሸዋ በደብረ ብርሃን ዙሪያ በፋኖና በአገዛዙ የጸጥታ ኃይሎች መካከል ውጊያ ተካሂዷል። ትላንት ግንቦት 23 ቀን 2018 ዓ.ም በደብረ ብርሃን ከተማ ዙሪያና ከአጣዬ ወደ ጨፋ በሚወስደው ዋና አስፋልት መስመር ላይ ነው ውጊያው የተደረገው። እሁድ ማለዳ 11 ሰዓት ጀምሮ በደብረ ብርሃን ከተማ ዙሪያ ከተለያዩ ኮሮች ማለትም ከአጼ አምደ ጾርና ከአጼ ዘርዓ ያዕቆብ አንደኛ ኮር በተውጣጡ የፋኖ ሻለቆች የተቀናጀ ጥቃት ተሰንዝሯል። በዚህ ኦፕሬሽን በብልጽግና በኩል ጥምር ጦር ተብሎ የተጠራው የሪፐብሊካን ጋርድ፣ የአየር ወለድ ኮማንዶ፣ የአማራ አድማ ብተናና የሚሊሻ አባላት ላይ ከፍተኛ የሰው ኃይል ጉዳት መድረሱ ነው የተረጋገጠው። በተጨማሪም ቁስለኞቹና የሞቱ ወታደራዊ ኃይሎች በ4 አምቡላንሶች ወደ ደብረ ብርሃንና አዲስ አበባ ሲጓዙ መታየታቸውን የዓይን እማኞች ተናግረዋል። በተጨማሪም የጸጥታ አባላት መማረካቸውንና ዘመናዊ ሹተር መሳሪያዎችን ጨምሮ ልዩ ልዩ የጦር መሳሪያዎችንና ተተኳሾች በፋኖ እጅ መግባታቸውን ማረጋገጥ ተችሏል። በሌላ በኩል ከሰሞኑ ምሽት 12 ሰዓት ገደማ ከአጣዬ ከተማ ተነስቶ ወደ ጨፋ በመጓዝ ላይ በነበረ የሚሊሻ ኃይል ላይ የደፈጣ ጥቃት መፈጸሙንና በተሽከርካሪው ላይ በነበሩት ኃይሎች ላይ ከባድ ጉዳት መድረሱን ከእዙ መረጃ ለማወቅ ተችሏል። እዙ በአሁኑ ወቅት በአካባቢው ያለውን ውጊያ ተጠናክሮ መቀጠሉን ገልጿል። በወልዲያ ከተማ የትራንስፖርት እገዳን ተከትሎ በባጃጆች ላይ ቃጠሎ መድረሱ ተሰማ። በአማራ ክልል ሰሜን ወሎ ዞን ዋና ከተማ በሆነችው ወልዲያ በከተማዋ ውስጥ በሚንቀሳቀሱ ባለ 3 እግር ተሽከርካሪ ባጃጆች ላይ የቃጠሎ ጉዳት መድረሱ ታውቋል። ድርጊቱ የተፈጸመው በአካባቢው የትራንስፖርት መዘጋትን ተከትሎ በተፈጠረ ውጥረት መሆኑ ተገልጿል። የባጃጅ ቃጠሎ መነሻ ምክንያት በከተማዋ ያለው የትራንስፖርት መገደብ ያመጣው ውጥረት መሆኑን የገለጹት ምንጮች በአገዛዙ ኃይሎች እየደረሰ
እየደረሰ ያለውን የንጹሃን እንግልትና የንብረት ውድመት አሳሳቢ ሆኗል ብለዋል። በክልሉ ከፋኖ በተላለፈ መንገድ መዘጋትና የእንቅስቃሴ እገዳ ጥሪ ምክንያት በወልዲያ ከተማ መደበኛ የንግድና የትራንስፖርት አገልግሎቶች ተቋርጠው ህዝቡም የዚህን የፋኖን ጥብቅ ትዕዛዝ እያከበረ ይገኛል ብለዋል። ይሁን እንጂ በከተማዋ የተሰማሩት የመንግስት የጸጥታ አካላት የአድማ ብተናና የሚሊሻ ኃይሎች በከተማዋ ውስጥ በነበረበት እንዲኖር ለማስገደድ ጥረት ሲያደርጉ እንደነበር የአይን እማኞች ጠቅሰዋል። የጸጥታ ኃይሎቹ ስራ አቁማቸዋል፣ መንገዶችን ለመዝጋት ተባብራቸዋል በሚል ምክንያት በቆሙት ባጃጆች ላይ እርምጃ መውሰድ መጀመራቸውን ያስረዱት የከተማዋ ነዋሪዎች እርምጃው መደበኛ ስራቸውን አቁመው በየሰፈሩ ቆመው የነበሩ በርካታ ባጃጆችን በኃይል እንዲቃጠሉ አቀጣጥለዋል ሲሉ አስረድተዋል። ይህ እርምጃ በትራንስፖርት ዘርፉ ላይ ተሰማርተው ዕለታዊ ጉርሳቸውን በሚያገኙ ንጹሃን አሽከርካሪዎችና ባለቤቶች ላይ ከፍተኛ የኢኮኖሚና የንብረት ኪሳራን አድርሷል። የአካባቢው ነዋሪዎችና የተሽከርካሪዎቹ ባለቤቶች በድርጊቱ ከፍተኛ ቁጣን አሳይተዋል። ከፋኖ የተሰጠውን ትዕዛዝ እያከበርን ያለን ምስኪን ሰራተኞች ነን ያሉት ባለባጃጆች ህይወታችንን የምንመራበት ንብረታችን ላይ እንዲህ አይነት እርምጃ መወሰዱ የብልጽግናን ፍራቻ ያሳየ፣ አገዛዙ የመንግስትነት ስሜት የሌለው በንጹሃን ላይ ብቻ ክንዱ የሚበረታ መሆኑን በግልጽ ያሳየበት ነው ብለዋል። አገዛዙ የፖለቲካና የጸጥታ ቀውሱን ለመቆጣጠር በንጹሃን ዜጎች ንብረት ላይ የሚደርሰውን ውድመት እንዲያቆም፣ ህዝቡም ይህን አገዛዝ ማስወገድ እንዲቻል የፋኖ ኃይሎችን በመረጃና በአስፈላጊው ነገር ሁሉ እንዲያግዙ ጠይቀዋል። ከትናንት ጀምሮ በወልዲያ ከተማና በአካባቢው ያለው የጸጥታ ሁኔታ እጅግ ውጥረት የነገሰበት ሲሆን የትራንስፖርት እንቅስቃሴዎች ሁሉ ሙሉ በሙሉ በሚባል ደረጃ እንደተቋረጡ ናቸው። በጎጃም በአዊ ዞን ዚገምና ዋጉሳ ወረዳዎች ወታደራዊ ጥቃት መፈጸሙ ተገለጸ። በአማራ ክልል አዊ ብሔረሰብ አስተዳደር ዞን በሚገኙ ሁለት ወረዳዎች ላይ የተቀናጀ ወታደራዊ ጥቃት መፈጸሙንና የአካባቢውን የመንግስት አስተዳደር መዋቅር ሙሉ በሙሉ ማፍረሱን የአፋበን ቴዎድሮስ እዝ 109ኛ ኮር የህዝብ ግንኙነት ክፍል አስታወቀ። ግንቦት 22 ቀን 2018 ዓመተ ምህረት በዞኑ ስር በሚገኙ ዚገምና ዋጉሳ ወረዳዎች ላይ ፋኖ ወታደራዊ እርምጃ ወስዷል። እንደ መግለጫው ሪፖርት በጉግሳ ወረዳ እምባለ ቀበሌ ተንቀሳቅሶ የነበረው የአገዛዙ ኃይል የ88ኛ ክፍለ ጦር ስልታዊ ጥቃት ሰለባ ሆኗል። ወደ ወረዳዎቹ የገባው ኃይል ህዝብን ሊሰበስብ እንደነበር ሲጠቀስ በጥቃቱ ሳቢያ የተጠራው የህዝብ ስብሰባ መበተኑንና የብልጽግናው ሰራዊት አባላት አካባቢውን ለቀው ወደ አዘና ለመሸሽ መገደዳቸውን መግለጫው አክሏል። ይህ በእንዲህ እንዳለ የእዙ የህዝብ ግንኙነት ክፍል ከሁለት ሳምንት በፊት ማለትም ግንቦት 6 ቀን 2018 ዓ.ም በተመሳሳይ አምበላ ቀበሌ ላይ በነበረው የጠላት አስተዳደር መዋቅር ላይ ተመሳሳይ የማፍረስ እርምጃ ተወስዶ እንደነበረ በማስታወሻነት ጠቅሷል። በሌላ በኩል በዚገም ወረዳ ጓ ቀበሌ መሽጎ በነበረው የአካባቢው ሚሊሻና የብልጽግና ፓርቲ አስተዳደራዊ መዋቅር ላይ ከፍተኛ ጥቃት መፈጸሙ ተገልጿል። በዚህ ቀጠና በተደረገው ውጊያ የሚሊሻው ስብስብ መደምሰሱን፣ የሰው ኃይልና የሞት ቁስለኛ ጉዳት መድረሱን እንዲሁም የአካባቢው አስተዳደራዊ መዋቅር ሙሉ በሙሉ መፍረሱን መግለጫው አስታውቋል። የ88ኛ ክፍለ ጦር ክንደ ነበልባሎች አማካኝነት የመንግስት ኃይል ላይ ከደረሰው የሰው ኃይል ጉዳት በተጨማሪ የጦር መሳሪያዎችንና ቁሳቁሶችን መማረካቸውን የፋኖ እዝ ይፋ አድርጓል። በዚህም 5 የክላሽንኮቭ ጠመንጃዎች፣ 720 የተለያዩ ተተኳሽ ጥይቶች፣ 2 የወታደራዊ የሬዲዮ መገናኛዎች ተማርከዋል። አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘንም።